ፊልሙ የሚጀምረው ፔሌ የተባለ ልጅ እያስመለከተን ነው። ፔሌ አይናፋር፣ ጸጥተኛና ጓደኛ የሌለው የ12 ዓመት ልጅ ነው። በአጠቃላይ ፔሌ በማንም ዘንድ ትኩረት የማይሰጠው ልጅ ነው። በተጨማሪም ፔሌ አማንዳ በምትባል አብራው በምትማር ልጅ ላይ ምስጢራዊ ፍቅር አለው። ከፔሌ በተቃራኒ አማንዳ በተማሪዎች ዘንድ በጣም ታዋቂ ናት። እንዲሁም ስለ ፔሌ መኖር አለመኖር ምንም የምታውቀው ነገር የላትም። የአማንዳ እህት አይዳ በተመሳሳይ ክፍል ውስጥ ብትሆንም ከአማንዳ ፍጹም ተቃራኒ ናት። አማንዳ ሁል ጊዜ ተገቢውን ባህሪ ስታሳይ፣ አይዳ ግልጽና ስለ ውጪ ገጽታዋ ግድ የማይሰጣት ነበረች። አንድ ቀን ከትምህርት በኋላ ፔሌ አፕል እየበላ ሳለ በአቅራቢያው ሁከት ይሰማል። ምን እንደሆነ ለማየት ሾልኮ ሲሄድም ሁለት ተማሪዎች አንድ ልጅ ሲደበድቡት ይመለከታል። ሁለቴ ሳያስብም እነሱን ለማስቆም ሲል አፕሉን በጉልበተኞቹ ላይ ይወረውርባቸዋል። እንደ አጋጣሚ ሆኖ ግን በልጆቹ ይታይና እሱን ማሳደድ ይጀምራሉ። ጥቂት ከሮጠ በኋላም በቁጥቋጦዎች ጀርባ ተደብቆ ያመልጣቸዋል። በድንገት ግን አንዲት ጉንዳን በእግሩ ላይ ወጥታ ትነክሰዋለች። ፔሌም ድንገተኛ ማሳከክ ቢሰማውም ብዙም ትኩረት አልሰጠውም። ጉልበተኞቹ መሄዳቸውን ሲረዳ ፔሌ ከተደበቀበት ቦታ ይወጣል። ራሱንም በአንድ አሮጌ ቤት ፊት ለፊት ቆሞ ያገኘዋል። ልክ በዚያኑ ጊዜ በዚያችው ጉንዳን በድጋሚ አንገቱ ላይ ይነከሳል። በዚህ ጊዜ ግን ፔሌ ያዞረውና መሬት ላይ ይወድቃል። በዚህ ሂደት ውስጥም አንድ ሰው ወደሱ ሲቀርብ ያያል። ነገር ግን ያንን እንግዳ ሰው መለየት ሳይችል ፔሌ ራሱን ይስታል። ከጥቂት ሰዓታት በኋላ ፔሌ ይነቃል። ምሽት መሆኑን ሲረዳም ደንግጦ ወደ ቤቱ እየተጣደፈ በመሄድ እራት ሳይበላ በቀጥታ ይተኛል። በህልሙም በሺዎች የሚቆጠሩ ጉንዳኖች ሲወሩት ያያል። በዚህም ምክንያት ፔሌ በፍርሃት ይነቃል። በሚቀጥለው ቀን ጠዋት ፔሌ ሲነሳ በመታጠቢያ ቤቱ መስታወት ውስጥ ቸኮሌት የተቀባውን ከንፈሩን ያያል። ከክፍሉ ሲወጣም ከተለያዩ ጣፋጭ ምግቦች የተረፉ መጠቅለያዎችን በማየቱ ይደነግጣል። በቁርስ ሰዓት ላይ ፔሌ የወተት ካርቶን አንስቶ ወተት ወደ ኩባያው ሲቀዳ በድንገት ካርቶኑ እጁ ላይ ይጣበቃል። በጣም አጥብቆ ስለተጣበቀ አባቱ ያላቅቅለታል። በመቀጠል ፔሌ ጭማቂውን ለመጠጣት ይሞክራል። ነገር ግን ብርጭቆውን እንደያዘው ብርጭቆ ተሰባብሮ ይፈረካከሳል። ወላጆቹ በሁኔታው ቢገረሙም ፔሌን ወደ ትምህርት ቤት ይልኩታል። በትምህርት ቤት በስፖርት ክፍለ ጊዜ ፔሌ በሩን ለመክፈት ሲሞክር በስህተት ይሰብረዋል። በልምምድ ወቅትም መምህሩን መሬት ላይ ጥሎ ለማሸነፍ ቻለ። ከትምህርት በኋላ ፔሌ ወደ ቤት እየተመለሰ እያለ አብሮት የሚማረው ዊልሃም ወደሱ ይቀርባል። ዊልሃም ቀደም ሲል ፔሌ ከጉልበተኞቹ ያዳነው ልጅ ነበር። ዊልሃም ፔሌን ስለረዳው ያመሰግነውና ፔሌ መምህሩን ስለጣለበት ሁኔታ ያወራሉ። ዊልሃምም ፔሌ ልዩ ኃይል እንዳለው ይጠራጠራል። ነገር ግን ፔሌ ይክደዋል። ልክ በዚያ ጊዜም በመንገዱ ማዶ አንድ እንግዳ ሰው በትኩረት ሲመለከታቸው ያስተውላሉ። ፔሌም የሰውየው እይታ ምቾት ስላልሰጠው በፍጥነት ወደ ቤቱ ይመለሳል። በሚቀጥለው ትዕይንት ያው ሰው በቤቱ ሆኖ ስለ አማንዳ አባት የሚገልጽ ዜና ሲያነብ ይታያል። የአማንዳ አባትም ኤክሶፋርምስ የተባለ የባዮሜዲካል ኩባንያ ዳይሬክተር ነው። በማግስቱ በትምህርት ቤት ውስጥ ፔሌ ወደ ዊልሃም ቀርቦ ስለነከሰው ጉንዳንና ከሰሞኑ ስለሚከሰቱት እንግዳ ክስተቶች ይነግረዋል። ዊልሃምም ትልቅ የሱፐር ፓወር አድናቂ በመሆኑ በዜናው በጣም ይደሰታል። ፔሌንም ለመርዳት ወደ ቤቱ ይወስደዋል። እዛም ፔሌ ልዩ ኃይል እንዳለው ለመፈተሽ የተለያዩ ሙከራዎችን ያደርጋሉ። አስደናቂ ውጤቶችን ካገኙ በኋላም ፔሌ ወንጀለኞችን በሚዋጋበት ጊዜ የሚለብሰውን የሱፐር ፓወር ልብስ መንደፍ ይጀምራሉ። በመቀጠልም ፔሌና ዊልሃም ወንጀሎች በተደጋጋሚ ወደሚፈጸሙበት ጨለማ የፓርኪንግ ቦታ ያመራሉ። ተልዕኳቸውን እየተጠባበቁ ሳለም ለፔሌ አንትቦ የሚለውን እንደ ተለዋጭ ስም ለመጠቀም ይወስናሉ። በመቀጠልም ዊልሃም ምግብ ሊያመጣ ሲሄድ ፔሌ በፓርኪንግ ቦታው ላይ ብቻውን ይሆናል። በድንገት አንዲት ሴት በዘራፊ ቦርሳዋ ስለተሰረቀባት እርዳታ ስትጠይቅ ይሰማል። ፔሌም ጊዜ ሳያባክን በአንትቦይ ልብሱ ዘራፊውን ያሳድደዋል። ነገር ግን ዘራፊው ፔሌ ሱፐር ፓወር ለመምሰል የሚሞክር ተራ ልጅ መስሎ ስለታየው ያሾፍበታል። ይሄም ፔሌን ያስፈራውና ወደ ኋላ ማፈግፈግ ይጀምራል። ነገር ግን በድንገት እንደ ጉንዳን በግድግዳው ላይ መውጣት ይጀምራል። የፔሌ ችሎታም ዘራፊውን ያስደነግጠውና ልጁ ተራ ልጅ እንዳልሆነ ይረዳል። ከዚያም ለማምለጥ በሚሞክርበት ጊዜ ፔሌ በቀላሉ ይቆጣጠረዋል። ከጥቂት ቆይታ በኋላ ዊልሃም ምግብ ይዞ ሲመለስ ፖሊሶቹ ዘራፊውን ይዘው ሲሄዱ በማየቱ ይገረማል። ወዲያውኑም ፔሌ ዊልሃምን ወደ ጎን ወስዶ ክስተቶቹን ይተርክለታል። በመቀጠልም
በመቀጠልም በግድግዳ ላይ የመውጣት ችሎታውን ለዊልሃም ሊያሳየው ሲሞክር ሳይሳካለት ቀርቶ ይወድቃል። ወደ ቤት ሲመለስ ፔሌ ቀደም ሲል በግድግዳ ላይ መውጣት ስለቻለበት ቅጽበት ያስባል። በዚህን ጊዜም ዊልሃም ይህ የሆነው ፔሌ ጉልበት ስላነሰው እንደሆነ ይገምታል። ከዛም ኃይሉን ለመመለስ ፔሌን ጣፋጭ ምግብ እንዲበላ ይመክረዋል። ቆይቶም ዊልሃም የፔሌን ልብስ ያሻሽለዋል። ለጣፋጭ ነገር የሚሆን ቀበቶና ከስልክ ጋር የተገናኘ ዘመናዊ ጓንት ይጨምርበታል። ጊዜ እያለፈ ሲሄድ አንትቦይ ወንጀለኞችን በመዋጋትና ሰዎችን በመርዳት ታዋቂ ይሆናል። እውነተኛ ማንነቱ ግን በሚስጥር ይቆያል። በትምህርት ቤቱ ውስጥም ጉልበተኞችን ስለሚያስቆም አንትቦይ ለልጆችና ለታዳጊዎች አርአያ ሆኗል። ፔሌም በመጨረሻም ታዋቂ በመሆኑ ደስተኛ ነው። ይህ በእንዲህ እንዳለ ዊልሃም እውነተኛ ሱፐር ፓወሮች ከዝና ይልቅ በመልካም ተግባራት ላይ ስለሚያተኩሩ በአዲሱ ታዋቂነቱ ከመጠን በላይ እንዳይተማመን ያስጠነቅቀዋል። ሆኖም ግን ፔሌ ምክሩን ችላ ይለዋል። በመቀጠል ትዕይንቱ አማንዳ በክፍሏ ውስጥ የአንትቦይን ፖስተሮች በደስታ ስታዘጋጅ ያስመለክተናል። ልክ በዚያኑ ጊዜ ከአይዳ ክፍል የሚጮህ ሙዚቃ ይከፈታል። ይህም አማንዳን ስለረበሻት ከአይዳ ጋር ስለ ጉዳዩ መከራከር ትጀምራለች። አይዳ ከክፍሉ ስትወጣ አማንዳ በመስተዋቷ ውስጥ ከመስኮቱ አጠገብ የቆመ ሰው ትመለከታለች። ወደ ሰውየው ዞራ ስታይም ደንግጣ ትጮኻለች። አይዳም የእህቷን ጩኸት ሰምታ እህቷን ለመርዳት ትጣደፋለች። እንደ አጋጣሚ ሆኖ ግን እሷ ስትደርስ እንግዳው ሰው አማንዳን ይዞ ሄዶ ነበር። በሚቀጥለው ቀን በትምህርት ቤት ፔሌ በአማንዳ አለመኖር ምክንያት ያዝናል። ከጥቂት ቆይታ በኋላ ተማሪዎች ወደ ህንፃው ጎን ይሮጣሉ። በጣሪያው ላይ የተንጠለጠለውን ሰውም ይመለከታሉ። አንትቦይም የተንጠለጠለውን ሰው ለማዳን ይጣደፋል። ነገር ግን እዚያ ሲደርስ የተንጠለጠለው አሻንጉሊት መሆኑን ያውቃል። አይዳም አንትቦይን በግል ለማነጋገር አሻንጉሊቱን እዚያ እንዳስቀመጠችው ይረዳል። በመቀጠልም አይዳ አማንዳ በመስታወት ሳጥን ውስጥ ተዘግቶባት የሚያሳይ ቪዲዮ ታሳያለች። እሷን ለማዳንም እርዳታውን ትጠይቃለች። ከዚያም አይዳ ዘፍሌ የተባለው ሰው አማንዳን አግቶ ቪዲዮውን ለአባታቸው እንድላከለት ትነግረዋለች። ፍሊ $20 ሚሊዮን እና አባታቸው ከኤክሶፋርምስ ዳይሬክተርነት ቦታው ላይ እንዲለቅ ይፈልጋል። ፔሌም በአማንዳ ላይ ፍቅር ስላለው ሁለት ጊዜ ሳያስብ ወዲያውኑ አይዳን ለመርዳት ይስማማል። በሚቀጥለው ትዕይንት አንትቦይ አይዳን ይዞ ወደ ዊልሃም ቤት ይሄዳል። ሁለቱም ሚስጥራቸውን ለማንም ላለመግለጽ ቃል ገብተው ስለነበር ዊልሃም በዚህ ይደነግጣል። በተጨማሪም ፔሌ ሌላ ጓደኛ በመጋበዙ ትልቅ አደጋ ውስጥ እየገባ እንደሆነ ያስባል። ነገር ግን ፔሌ አይዳ የእሱን እውነተኛ ማንነት እንደማታውቅና ሊያምኗት እንደሚችሉ በመግለጽ ያሳምነዋል። ይህንን ተከትሎም ሶስቱም በፍሌ የተላከውን የአማንዳን ቪዲዮ መመልከት ይጀምራሉ። ፔሌ አይዳን አጋቹ ሊሆን ስለሚችለው ሰው ይጠይቃታል። አይዳም አጋቹ የአባታቸውን ኩባንያ ኤክሶፋርምስን ለመረከብ የሚፈልግ ሰው ሊሆን እንደሚችል ታምናለች። ኩባንያው ሊድኑ ለማይችሉ በሽታዎች መድኃኒቶችንና ክትባቶችን በማምረት ላይ የሚሰራ ከመሆኑ በስተቀር ስለ ኩባንያው ብዙም እንደማታውቅ ጨምራ ትገልጻለች። አይዳ ሀሳቧን እየገለጸች እያለ አንትቦይ በድንገት አንድ እንግዳ ጠረን ያሸታል። ይህም አይዳ ይዛው ከመጣችው የአማንዳ የአንገት ሐብል የመነጨ መሆኑን ይገነዘባል። አንትቦይ የሰላይ ማሽተት ስሜት እንዳለው ከተገነዘቡ በኋላ ለሶስት በመሆን አማንዳን ለማግኘት ይህንን ኃይል ለመጠቀም ይሞክራሉ። በፈለጋቸው ወቅትም ፔሌ ቀደም ሲል በጉንዳን የተነከሰበት ትክክለኛ ቦታ ላይ ይደርሳሉ። ዊልሃምም ቤቱ ወይዘሮ ጋይ መርካ የተባሉ አሮጊት ንብረት እንደነበርና አስክሬናቸውም ከሞቱ ከ2 ሳምንት በኋላ በፖሊሶች እንደተገኘ ይነግራቸዋል። ቤቱ አስፈሪ ታሪክ ቢኖረውም አንትቦይ ወደ ቤቱ ገብቶ ወደ ምድር ቤቱ ይደርሳል። እዛም ለምርምር የሚያስፈልጉ ቁሳቁሶች ሁሉ ያሉትን ቤተ ሙከራ ያገኛል። አንትቦይ ክፍሉን በደንብ ሲመረምር በድንገት አማንዳን በመስታወት ሳጥን ውስጥ ታስራ ያያታል። እሷንም ለመርዳት ይሞክራል። ነገር ግን ልክ በዚህ ጊዜ ፍሊ ከየት መጣ ሳይባል በቦታው ላይ ተከስቶ እሱንም በሌላ የመስታወት ሳጥን ውስጥ ይይዘዋል። በዚህም የተበሳጨው አንትቦይ ፍሊን አማንዳን እንዲለቃት ይጠይቀዋል። ነገር ግን ፍሊ የኋላኛውን ሕይወቱን ባጠፋው በአማንዳ አባት ላይ በቀል ይፈልግ ነበር። ፊልሙም ወደ ኋላ በትዝታ ይሄዳል። ፍሊ በኤክሶፋርምስ የባዮኬሚስት ባለሙያ ሆኖ ይሰራ ነበር። እሱም ፎርሚካ ክሎኒያ የተባሉ የተለያዩ የጉንዳን ዝርያዎችን እያጠና ሲሆን ይህም የተለያዩ የሰዎችን በሽታዎች ለማከም የሚረዳ ብርቅዬ ኬሚካል ይዟል። ከብዙ ጥናት በኋላ ፍሊ ከጉንዳኖቹ አዲስና ውጤታማ የሆነ ሴረም ይፈጥራል። ፍሊም የታመመችውን እናቱን ጋይ መክራን ለመጀመሪያው ሙከራ እንደ ማሳያ በመጠቀም ሴረሙን ይወጋታል።
መድኃኒቱም እብጠቷ እንዲቀንስ ያደርግና ጤንነቷ መሻሻል ይጀምራል። እንደ አጋጣሚ ሆኖ ግን የአማንዳ አባት በበጀት ችግር ምክንያት ምርምሩን ያቆመዋል። እናም ፍሊን በስልጣኑ ላይ አደጋ ለመፍጠር በመሞከሩ ከስራ ያባርረዋል። ብዙም ሳይቆይ ጋይ መክራ ህይወታቸው ያልፋል። ፍሊም በሐዘን ይሰበራል። በመሆኑም ፍሊ በኤክሶፋርምስና በአማንዳ አባት ላይ በቀል ማቀድ ይጀምራል። እቅዱንም ተግባራዊ ለማድረግ አዲስ ደም የሚመጥ የጭንቅላት ቅማል ዝርያ ላይ በሚስጥር መስራት ይጀምራል። ከጥቂት ሳምንታት በኋላም በመጨረሻም ጥንካሬና የመብረር ኃይል የሚሰጠውን ሴረም ለማውጣት ይሳካለታል። ፍሊም ጥንካሬውን የሚያገኘው ደም በመጠጣት ነው። ወደ አሁኑ ጊዜ ስንመለስ አንትቦይ የነከሰችው ጉንዳን ለእናቱ ማዳኛ ሴረም ለመፍጠር በፍሊ በዘረመል የተሻሻለች መሆኗን ይረዳል። ወዲያውኑም ፍሊ ከፔሌ ጋር የጭንቅላት ጨዋታ መጫወት ይጀምራል። አማንዳ እሱን እንደማትወደው የምትወደው አንትቦይን ብቻ እንደሆነ ይነግረዋል። በተጨማሪም ዊልሃም የእሱ ጓደኛ ለመሆን የፈለገው በሌለ ኃይሉ ምክንያት ብቻ እንደሆነ ለፔሌ ይነግረዋል። ፍሊም ፔሌን የበለጠ ማስፈራራት ይቀጥላል። ሁሉም የፍሊ ቃላቶች ፔሌን ይጎዱታል። ፔሌ እንደ ፔሌነቱ ማንም ትኩረት ሰጥቶት እንደማያውቅና ሰዎች አንትቦይን የሚያስታውሱት ሲቸገሩ ብቻ እንደሆነ ማሰብ ይጀምራል። በሌላ ቦታ ዊልሃም በሆነ መንገድ የፍሊንና የፔሌን ውይይት እየሰማ ስለነበር ፖሊስ ይጠራል። ነገር ግን ፍሊ በመብረር ከፖሊሶቹ ያመልጣል። ፔሌና አማንዳም ከሳጥኑ በፖሊሶቹ እርዳታ ይወጣሉ። በሌላ በኩል ፔሌ አማንዳን ለማዳን ስላልቻለ አንትቦይ መሆኑን ለማቆም ይወስናል። ሆኖም ፍሊ አሁንም በአቅራቢያው ስላለ ዊልሃም ተስፋ እንዳይቆርጥ ያሳምነዋል። ፔሌ ጓደኛውን ምክር ለመስማት ፈቃደኛ ባለመሆኑ ማስኩን ለዊልሃም ይሰጠዋል። በማግስቱ ፍሊ ዊልሃም ቀደም ብሎ እንደገመተው በትምህርት ቤቱ ላይ ጥቃት ይሰነዝራል። ዊልሃምም ጥቃት አድራሹን እንዲያሸንፈው ፔሌን ያበረታተዋል። ሆኖም ግን ፔሌ ሌላ ኃያል መሆን ስለማይፈልግ ጉዳዩን ለፖሊስ ይተወዋል። ምንም አማራጭ የሌለው ዊልሃም የአንትቦይ ማስኩን አድርጎ የነፍሳት ማጥፊያ ስፕሬይ ይዞ ፍሊን ለመጋፈጥ ያመራል። ሆኖም ግን ምንም አይነት ሌላ ኃይል ስለሌለው ፍሊ ወዲያውኑ ይይዘዋል። ምርጥ ጓደኛው አደጋ ላይ መሆኑን የተረዳው ፔሌ በፍጥነት የአንትቦይ ተመሳሳይ ልብስ ለብሶ በብስክሌት ዊልሃምን ለማዳን ይሄዳል። አንትቦይ ፍሊን ተከትሎ ወደ ጫካ በሚሄድ ጊዜ ዊልሃምን በዛፍ ግንድ ላይ ታስሮ ያገኘዋል። ጓደኛውን ካላቀቀው በኋላም ፍሊ ይመጣል። ሁለቱ ልጆችም ህይወታቸውን ለማዳን ወዲያውኑ ይሮጣሉ። እናም ፍሊን ለማሸነፍ እቅድ ያወጣሉ። ፔሌ የአንትቦይ ልብሱን መሬት ላይ በመጣል ፍሊን ያታልለዋል። ፍሊም ትኩረቱ ሲበተን ዊልሃም ከፍሊ ጀርባ በዝግታ በመሄድ የፍሊ ኃይል ምንጭ የሆነውን የደም መያዣ ይከፍተዋል። በዚህ ጊዜ ፔሌ የቅርብ ጓደኛው ድጋፍ ስላለው የበለጠ በራሱ በመተማመን ከፍሊ ጋር በጀግንነት ይዋጋል። በመጨረሻም ያሸንፈዋል። ወዲያውኑም ፖሊሶች ደርሰው ፍሊን በቁጥጥር ስር ያውሉታል። የእሱም እውነተኛ ስም ዶክተር ጋይ መክራ መሆኑ ይታወቃል። በኋላ ላይ ፔሌ እንደ አንትቦይ ሆኖ ወደ አማንዳ ክፍል ይሄዳል። እሷም ስለ አዳናት ታመሰግነውና ልትስመው ትሞክራለች። እሱ ግን ወደ ኋላ ፈግፍጎ ስለ አይዳ ይጠይቃታል። ይሄም አማንዳን ቢያስደነግጣትም አይዳን ወደ ክፍሉ ጠርታት ትወጣለች። አይዳ ከመጣች በኋላም እሱ ፔሌ መሆኑን እንደምታውቅ ትገልጻለች። እናም ማንነቱን በሚስጥር ለመጠበቅ ቃል ትገባለች። ፊልሙም ፔሌና ዊልሃም ስለ አዲስ ሌላ ኃያላን አልባሳትና ሌላ ልዕለ ኃያል የመኖር ዕድል ላይ ሲወያዩ ያስመለከተን ያበቃል።